ሰላም ሰላም ውድና እየተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት አንዳንዴ ወክ ያስፈልጋል። እኔ ብቻ አይደለሁም በእርግጥ ውሻ ሰፈር በጣም ሞልቷል፣ ሲበዛ ማለት ነው። እና አንዳንዴ ያው አየር ያስፈልጋቸዋል ውሾች። ምክንያቱም ሁሌ ቤት ታፍነው የሰው ልጅ ሁሌ እንደሚወጣ ውሻም አየር ይፈልጋል፣ እንስሳም ማለት ነው። ምክንያቱም ሰዎች እኛ ብቻችን ነው የምንወጣው በእርግጥ ማለት ነው። ለምን ሁሌ እኛ ስንወጣ ውሾችም ያምራቸዋል፣ መዝናናት ያምራቸዋል፣ እንደ አየር ማየት ያምራቸዋል፣ ውጭ ማየት ያምራቸዋል፣ ብዙ ነገር ያምራታል። ውሻ እኮ እንደ ሀገራችን ውሻ የትም ማን ውሎ ማድረው የትም ነው እኮ ውሎ ማድረው አይደል እንደ እዚህ ሀገር ውሻ ደግሞ ምንድነው መዝናናት ይችላል ይፈልጋል ማለት ነው። ስለዚህ እኛ ደግሞ ምንድነው ውሾች እንግዲህ እዚህ ሀገር በጣም ነው የምንከበከቡት። ባይዘው እንደ ጣል ልጅ ነው ጌታ የኔማ ትለያለች እላችኋለሁ። እመቤቴን ትለያለች እቺ ናትና እንደምታውቋት እንግዲህ ፏፈታ ባለው እንግዲህ ሁኔታ ላይ ነው ማለት ነው። ዘና ትላለች። ውሻዬም እንደ ሰው ልጅ ነው የምትዝናናው ማለት ነው። ባይዘው አረብኛም ትችላለች ብላ አልደራደርም ባት ማርያምን ማለት ነው። የኛ ሀገር እንግዲህ ብሉና ጠጡ ብቻ ነው የሚችሉት ማለት ነው አይደለ? የኛ ሀገር ውሾች ማለት ነው። እዚህ ሀገር ያሉት ውሻ ደግሞ በቃ አየር ማየት ትፈልጋለች፣ ውጪ ማየት ትፈልጋለች፣ ውጪ ማየት ትፈልጋለች፣ አየር ማየት ትፈልጋለች፣ መዝናናት ትፈልጋለች። ብዙ ነገር ያምራቸዋል ማለት ነው። ብዙ ነገር ያምራቸዋል ውሾች አይደሉ? እንስሳ ውጪን ያምረዋል፣ ይናፍቀዋል፣ አየር ማየት ይናፍቃቸዋል። እኔም ደግሞ በቃ ለምን አዝናናት አለው ብዬ እጃት ወጣው እንግዲህ። ምክንያቱም ሰው ብቻ አይደለም በእርግጥ ያኔ እንደ ልጅ ናት ጌታ በቃ እንደ ልጅ ናት። በቃ ልጅ ራሱ እሷን አላታንከበከብም ሴትዮ የሚያኔ ልጆቿ ትልልቅ ስለሆኑ
በቃ እንደ ልጅ ነው የምታያት መብርሃን እና በጣም ነው ደስ የሚለው። ያላሩ ያል ከና ሀብሪስ እና በጣም ነው በቃ በጣም ነው አየሩ የምመቸው። ኦፍ ኮርስ ነው ማርያም አየሩ በጣም ነው የምመቸው። እዚህ ጋር እንደምታዩት እንግዲህ ባህር ስለሆነ ያው ዳመና ነው ይሁት ያን ጨልሟል። በጨለማ ነው ቪዲዮ እየቀዳው ያለሁት። ይህንንም ሰዓትም ያገኘዋት ያው ወጣ ብዬ ለምን ቪዲዮ አልቀዳም ለዩቱብ ቻናል ቤተሰቦቼ ለምን አላዝናናቸውም ቤተሰቦቼ ብዬ ነው የመጣሁት ማለት ነው። እንግዲህ ጨልሟል ፋሚሊ። እኔ ያለሁበት ብዙም ኢንተርኔት በቂ እንትን የለም ማለት መብራት ያለበት ሰፈር አይደለሁም ያለሁት እንደምታውቁት። ዞሮ ወጣ ብዬ ነው ለማደርግ ለዛም ነው እንግዲህ በዚህ መልኩ ነው ማለት ነው። አሁንስ ደክሞኛል። የኔ ቤት እንግዲህ እዛ ነው ማለት ነው። እየሄድኩ ነው በቃ ውሻዬም ወደ ቤት ስትባል በጣም ትጎብዛለች እና የለታሊ የለ ሆን ወደዚህ ነው በእናትሽ እንደው ከና ይጉር አፕሪስ እና መለላችሁ ፈልጌ ነው። ፈታ ሆነ ይወስ ቤት መሄድ ፈልጋ ነው እኮ ጋይስ፣ ወደ ቤት መግባት ፈልጋ ለዛ ነው እንትን የምትለው ማለት ነው። እና በዚህ መልኩ ነው እንግዲህ እዛ ጋ ያኔ ባህር ነው። በእርግጥ እኔ ያለሁባት ሀገር እንግዲህ እቺ ትመስላለች ባጭሩ። يلا يلا هون أبريس ويني بسيس أيوه دمت ناي ودا بيت يلا هيجي بس ناي መስመሩን ያጅስተንቹ ሸመኪና እንዳይበላሽ ጦስቶኝብኝና ደግሞ ከውለው ማደራዊ ያምራል ያለ ሀገሬ ሰው እና ውዶቼ ሰብስክራይብ አድርጉኝ ዩቲዩብን ቻናል ቤተሰቦቼ ሰብስክራይብ አድርጉኝ ዩቲዩብን አበረታቱኝ። እንግዲህ እንደምታበረታቱኝ ሙሉ እምነት አለኝ። ምክንያቱም ራሳችን ካላበረታታን ማንም ላበረታታን አይችልም እና እንጠንክር እንጎብዝና ያው ባለችን ታይም ዩቲዩባችንን እናሳድግ። ምክንያቱም ሁሌም እንደምታዩት እንግዲህ ከአረብ ሀገር ወደ አረብ ሀገር ከመሆን እንግዲህ ራሳችን ብናሳድግ በጣም አሪፍ ነው ብዬ አስባለሁ። ለምን የሰው ልጅ ምክንያቱም ሰላም ካለ ነው። በእርግጥ ይህን እንጂ እንግዲህ አንድ ሰው ከትንሽ ነገር ከዜሮ ወይም ደግሞ ከዜሮ ተነስቶ ትልቅ ደረጃ የሚደርስበት ነገር ነው ማለት ነው። እኛም እንግዲህ ሁሉም ነገር ለምንድን ነው በትዕግስት ያኔ በቃ ስንሰራ የምንሰራቸው ነገሮችን በተግባር ሳይሆን ከዜሮ ምንም ማለት ከዜሮ መነሳትን አንፍራ። ለምን ትናንትና ከዜሮ ተነስተን ነው አረብ ሀገር መዳም ቤት ብንሰራ ብዙ ነገር ታያላችሁ መዳም ቤት የምትሰሩትና አንዳንዴ በቃ ቁጭ የምትሉበት ቀን አይናፍቃችሁ? በጣም ነው የምናፍቀው ማርያምን በጣም ነው ማለት ነው። በቃ እስተምሰለቻችሁ ነው ስራ ማለት እንግዲህ አረብ እንግዲህ ደክመሻል ቁጭ በይ በቃ አሁን እስቲ ረፍቱ ሰጂ አትልም። ምክንያቱም ማንኛውም እንደ ሀገሩ የለምና ማንኛውም እንደ እናት የለም። እናት ማለት እንግዲህ ከምሬ ነውና እኔ ድሮ አረብ ሀገር ስባል ያኔ አረብ ሀገር ሄደው ስመጡ እንዲሁም ደግሞ አጫጭር ልብስ ምናምን በቃ ይሄ የውጪ ስመጡ ታውቃላችሁ ዲያስፖራ ስባሉና ምንድነው ከምሬ ነው ማርያም እንደ ቀላል ነገር ያኔ ደግሞ በቃ እንደ እንትን ነው ማያቸው እንደ በቃ
ቁጭ ብለው የማመጡት ይመስለኛል። ቁጭ ብለው ደግሞ የማገኙትም ይመስለኛልና አንዳንዴ አረብ ሀገር ስመጣ መጀመሪያ እንግዲህ አሁን ላይ ነገር ግን ቤሩትም በሆን መጀመሪያ ላይ ዱባይ ሄጃለሁ። 1 አመት ምናምን ሰርቼ በጣም ልቤን አሞኝ ነበረ። ከዛ ደግሞ ልቤ ሳመኝ ጊዜ ተመልሼ በቃ ወደ ኢትዮጵያ ገባው። ከ1 አመት ዱባይ ላይ ቆይቼ ከዛ ደግሞ ምንድነው ተመልሼ ስገባ ለ3 አመት ምናምን ኢትዮጵያ ተቀምጬ ተመልሼ ወደ ቤሩት ተሰልጄ መጣው ማለት ነው። ለምን ኢትዮጵያ ላይ ስቀመጥ እንግዲህ ብዙ ጊዜ ያው አዲስ አበባ ላይ ነበር የተቀመጥኩት። ሰው ቤት ከ500 ጀምሬ 1000 ከ1000 ጀምሬ ደግሞ እስከ 2000 ይከፈለኝ ነበረ። ነገር ግን በዛም ብሰራ በቃ ምንም በቃ ሰራለሁ። 3 አመቱን እዛው አገሬ ነው ሰው ቤት ያቃጠልኩትና ሳስበው ደግሞ በቃ ለምን ቤሩት ራሱ ለምን ሄጃ ላይ ወምድልኝ ብዬ ባየው መጣሁ። ግን እንደመጣሁት ደግሞ እንዳወራሁት ሳይሆን ያገኘሁት በጣም ከባድ ነው። እግዚአብሔር ይመስገን ለሁሉም ነገር። ለምን እኔ በጣም ብዙ ፈተናዎችን አሳልፍ ያለው ክብሩ ይስፋ ለመድኃኒዓለም። ለምን የሰው ልጅ የማይታለፍ ነገር የለምና ሁሉም ነገር ይታለፋል። ለምን አንድ ቀን ያልፋል። አንድ ቀን ሁሉም ነገር ያልፋል። እሱን ነገር ደግሞ በተስፋ ነው መጠበቅ ያለብን ማለት ነው። ለምን ዛሬ ላይ አልፍልንም ብለን ወይ ደግሞ አንችልም ብለን ሳይሆን እንደምንችል ግን ጠንክረን ራሳችን ማወቅ አለብን ማለት ነው። ለምን እኔ ትናንትና ዱባይ ሄጃለሁ። ነገር ግን ዱባይ ሲሄድ በጣም በጥሩ ሁኔታ አይደለም የሄድኩት። ተሰድጄ በባህር በምን አቋርጬ ነው የሄድኩት። እግዚአብሔርን ግን ዱባይ ሲደርስ ደግሞ መስራት አቆመኝና እስተምቋቋም ምናምን ያቃተኝ እግዚአብሔር ይመስገን ነው የምለው ሁሉም ነገር ማለት ነው። ለምን ያን ያሳለፍኳቸውን ነገሮች ሳስታውሳቸው በጣም ነው የምቀፈኝ። እግዚአብሔርን በጣም ነው የምቀፈኝ። ግን እግዚአብሔር ይመስገን ነው የምለው ሁሌም ማለት ነው። ፈጣሪ ነው የማመሰግነው። ካገኘሁት አንጣር እግዚአብሔርን አመሰግናለሁ። እግዚአብሔርን ከማመስገን መቼም ተናለምና ክብሩ ይስፋ ለሁሉም ነገር። ለመልካም ነው ሁሉም ነገር። ፈተና ለመልካም ነው ብዬ ነው እማስበው። ታገልሽ ፈተና ለመልካም ነው። ማንኛውም ሰው ከስፈተን ፈተናን መጥላት የለብኝም። ምክንያቱም ትናንትና እንዳሳለፍኩት ዛሬም ያልፋል። ማያልፍ ነገር የለም። አንድ ቀን ደግሞ አልፎ ጥሩ ነገር መልካም ነገር ይመጣል። የሰው ልጅ እንደወደቀ አይቀርም። አንድ ቀን ይነሳል። አንድ ቀን መልካም ነገር ይመጣል። ጥሩ ነገር ይመጣል። የማይመጣ መስሎን ብዙዎቻችን ምንድነው ተስፋ እንቆርጣለን። ተስፋ መቁረጥ ምንም የሚያመጣ ነገር የለም። መስራታችን ካልቀረን በቃ ጠንክረን ጎብዘን መስራት አለብን። ለምን በቃ የምንሰራቸውን ነገሮች እንችላለን ማለት ነው። ለምን አንችልም ሳልማ አንችልም ስፍና ይሆናል። በቃ በጣም ነው የምንሰንፈው። ደሞኛ እንችላለን። እንደምንችል ደግሞ ሰርቶ ማሳየት ነው። ራስ በራሳችን ታገዝ፣ ራሳችን ከቻል፣ ራሳችን ከጉብዝ፣ ራሳችን ካበረታታን ምንም ነገር የለም አይደል እንዴ? ሁሉም ነገር ያልፋል። ማለፍ ነገር የለም። ለምን አረብ ሀገር ለምንድን የመጣ ነው? ሰርተን ለመለወጥ አይደል እንዴ? ሰርተን ለመለወጥ ካለንበት ህይወት የተሻለ ህይወት እንድኖረን አይደለ? ስለዚህ እኛ ደግሞ ምን ማድረግ አለብን? መጠንከር አለብን። ጎንበስ ብለን ታውቃላችሁ ያኔ ብዛታችሁ እንደ አረብ ሀገር እንደምትኖሩ አውቃለሁ። ግን አረብ ሀገር እንዴት ሆኖ ነው እስቲ ብር 30 ቀን እንዴት ነው የምንሰራው? ሳምን ራሱ ማለት ነው እክቲም ሳምን ራሱ መዳም ተሳስታ ተኝ እስቲ አማሻል ተኝ እስቲ አትልም። ለምን በቃ አትልም። ስራዋ ትንሽ ቀን እንኳን አሞሽ አይደለም ስቲ ራሱ ማለት ነው ምንድነው ነው ብትልሽ ጌታ አንዳንዴ ጥያቄ ሆነብኛልና የለብቻ ናት እንዴስተምን ነው የምደርሰው ማለት ነው ጥያቄ እናቴ። ምክንያቱም ስቲ ማለት ነው አሁን የኔ ሴትዮ እግዚአብሔርን ስል ማለት ነው ምን ሆነሽ ነው ብትለኝ ድካሜ ይታያትማ። ስራዋ ይቀርባታል። ስራዋ ለምን ይቀርባታል? ለምን ስራዋ ለምን ይቀርባታል ታውቂያለሽ? ለዛ ነው አረብ ሀገር አይወዱም፣ ድካም አይወዱም። እግዚአብሔርን ማለት ነው ምንም ብትሰሪ ምንም ምስጋና ዜሮ፣ ምንም ብታረጊ ምንም ዜሮ ናቸው። በዜሮ እየተሞሉ ማለት ነው። አያመሰግኑም። ምስጋና የለም። ምስጋና ላይ ዜሮ ናቸው። በጣም በዛ ማለት ነው ምስጋና ዜሮ ናቸው። እግዚአብሔርን ግን ከነሱ ሳይሆን ከፈጣሪ እናገኛለን። ከነሱ ሳይሆን ከፈጣሪ ነው የምናገኘው።
ከነሱ አይደለም የምናገኘው። እነሱን አንጠብቅ፣ እግዚአብሔርን እንጠብቅ። ግን እግዚአብሔር በሰው ሀገር አይመማችሁ። በሰላም ወጥታችሁ በሰላም ወደ ሀገራችሁ ያብቃችሁ። ህመም እንዳያሳያችሁ ፈጣሪ በሰው ሀገር ፈተና እንዳያሳያችሁ፣ እንቅፋት እንዳይነካችሁ። በተለይ መዳም ቀመሞች እግዚአብሔርን መዳም ስትታመሙ አትወድም። ጤና ስኖራችሁ ብቻ ነው የምትወዱ። ማንኛውም ጤና ስኖረን ብቻ ነው የምትወደን ማለት ነው። ማንኛውም ሰው ጤና ብቻ ይኖራችሁ። እግዚአብሔርን ግን ቅድማ ለራስ ነው። ቅድማ የራሳችሁን ጠብቁ። ከዛ ነው ወደ ስራ የምትገባው። ምክንያቱም አረባ እንጂ ባትበይ ብትሰሪ ማለት ነው አይ ዶንት ኬር፣ ችግር የለባትም። ተሰራ እሷ ስራዋ ብቻ ነው። በቃ በላሽ አልበላሽ በምንም ነገር በቃ አታስቡም። አንቺ ነሽ ራስሽን መጠበቅ ያለብሽ። እኛ ነን ራሳችን መጠበቅ ያለብን። ማንም እንጠብቅን ራሳችንን አንጠብቅ። ቅድማ ተነሳን ለራስ ነው። ቅድማ ራስሽን ጠብቀሽ ነው፣ ራስሽ በልተሽ ነው ወደ ስራ መግባት ያለብሽ። ምክንያቱም አንቺ ባትበይ ብትገቢ ማለት ነው በላሽ እንዴ ጠጣሽ እንዴ አትልም። ስራው አለቀ እንዴ ስራ ጨረሽ ይሄ ስሪ፣ ስራ አለቀ ይሄ ስሪ፣ ስራ አለቀ ይሄን አርጊ፣ እንደዛ ነው የምትለው እንጂ ቢልኝ ጠጭልኝ አይ ዶንት ኬር አትልም። አንቺ ነሽ ለራስሽ ራስሽን መስጠት ያለብሽ። አንቺ ነሽ ራስሽን ማወቅ ያለብሽ። እግዚአብሔር ግን ይጠብቀን ባለንበት። ስለዚህ ዩቲዩብ ቻናል ቤተሰቦቼ ዩቲዩብን ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮፕሊንግ አድርጉ። እንዲሁም አስተያየት ኮሜንት ምናምን አበረታቱ ውዶቼ። ስለዚህ ያው ውጪ ላይ ወጥቼ ነው ቪዲዮ እየቀረጥኩ ያለሁት እንዳልኳችሁ ሼን እያዝናን ነው። ማታ እንግዲህ እንደዚህ በሆኑ መልኩ ውጪ ላይ ወጥቼ ቪዲዮ ቀርጬ ይለቃለሁ። ሰዓትም የለኝም በእርግጥ ባለችኝ ጥቅም እንደዚህ ስወጣ ምናምን ቪዲዮ ሼር አደርግላችኋለሁ ማለት ነው። እናንተም ደግሞ ያው እዚህ ሰፈር ቤቴ ነው ይሄ። ያው እስቲ ሰውየው ካለ ምናልባት በሩን ከፍትልኛል እንዴ ምናምን ብዬ ሳዩ ጥበቃው የለም። እንግዲህ የራሴ ቤት ሰፈር ነው ያለሁት እንደምታዩት። እኔ ያለሁት ያኔ ፎቅ ላይ ነው ያለሁት። ድብርት ማለት ነው በነገራችን ላይ እዛ ባትሪ የምታየችው ጋር ነገር ነው። ቶኒ ፕሊዝ እና ሰውየው ልከፍትልኝ ነው። በቃ ሰላም ቆዩልኝ፣ አበረታቱኝ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ልገባ ነው ወደ ቤት። አበረታቱኝ፣ ሰብስክራይብ አድርጉኝ። ላ መበስር ሂማካም انا كمان ميرسي توني يلا باي ወደ ቤት እየገባው ነው። እንግዲህ ሰብስክራይብ አድርጉኝ። እንግዲህ ወደ ቤት እየገባው ነው። በሊፍት ውስጥ ላላችሁ ሻይን ይዤ አይቀርም ሻይን ይዤ ነው እየሄድኩ ያለሁትና አበረታቱኝ ፋሚሊ፣ ሰብስክራይብ አድርጉኝ። እኔንም በዛው ይሁኝ። እንግዲህ እንደምታዩኝ ከውሻዬ ጋር ነው። እንዳትስቁ፣ ሊፍት ውስጥ ነኝና አበረታቱኝ።